እንደምን ዋላችሁ ተመልካቾቼ። በዛሬው ዕለት ይዤላችሁ የቀረብኩት አሁን የለበስኩትን አይነት ዲዛይን ነው። ይሄ የለበስኩት አይነት እንዴት እንደሚሰራ አሳያችኋለሁ። ይሄን ዲዛይን እኔ በፊቴ በኩል ነው ያረኩትኝ። ከኋላዬ ዝም ብሎ ይሄን ከለር ነው ያረኩት። ግን አስፈላጊ ከሆነ እንደ ፍላጎታችሁ በሁሉም ዙሪያውን ክናዱንም ሆነ ከኋላ በኩል ከፊትም አንድ አይነት አድርጎ መልበስ ይቻላል። እና አሰራሩ እንዴት እንደሆነ ባለፈው አሳይቻችሁ ነበር። ግን ትንሽ ብዥት አለው፣ ግልጽ አይደለም እና ታፈጥኛለሽ ስለተባለ የሚል አስተያየት ስለተሰጠኝ እንደገና ከተሰራው ሹራብ ጋር እንዴት እንደሚሰራ ለማሳየት ነው ዛሬ የመጣሁት። እና ተመልከቱኝ። አሁን ልብ ብላችሁ ያው እንደዚህ እንጀምረዋለን። አጀማመሩ ሁልጊዜም ቢሆን እንደምንለው ያው አንድ አይነት ነው የሚሆን ማለት ነው። ወይም ደግሞ አጀማመሩ ቀላል እንዲሆን ለማድረግ ይችኛዋን መቋጠር እንደዚህ ቋጥሮ ይችኛዋን ቋጥሮ እዚች ውስጥ ማስገባት ከዚች ከተቋጠረችዋ ውስጥ እና እንደዚህ በመሳብ ሳብ አድርጎ በማውጣት መስራት ይቻላል ማለት ነው። አሁን እንጀምረዋለን። በሁለት አይነት ክር እንዴት መሰራት እንዳለበት ነው እንግዲህ አሁን እዚህ የማሳያችሁ የለበስኩትን አይነት ለመስራት። አስራ 15 ይበቃናል። 3 ከፋፍለን እናደርገው። 1 2 3 4 5 6 7 8 9 10 11 12 13 14 15 እናደርገዋለን ማለት ነው። አሁን ይሄን የሰራሁት 2 በ2 ነው። የተለያዩ ከለሮች ናቸው ያሉ እና እያንዳንዱ ከለር 2 ጊዜ ብቻ ነው የሰራሁት። አሁን ይሄን 3 ይሄን ደግሞ በ3 አሳያችኋለሁ። እንደየምርጫው ነው ሰው መስራት የሚችል። መጀመሪያ እናዞራለን ዝም ብለን እንዲሁ ከለር ሳናረግበት ሳንቀያይረው። ያ ማለት ያው ከታች ያለውን እንደ መስራት ነው። 1 በ1 2 በ2 ኬንያና ዳውጃ እያልን እንዳልነው አሁን ይሄ በኬንያና በዳውጃ ማለት ነው እየሰራሁት ያለው። ከታች ያለውን ለማስቀመጥ ነው። እንደዚህ ካደረግን በኋላ አሁን እኔ ለሳምፕሉ ስለሆነ ነው ይሄን ያረኩት። እናንተ እንደምትፈልጉት ያህል ርዝማኔ ልታረጉት ትችላላችሁ። ከታች የሚሆነው
አሁን እኔ ግን እዚህ ጋር 1 2 3 አረግና አሁን እኔ አይነት እያወጣሁ ነው ማለት ነው። ከዚያ ሌላ ከለር ጨምርበታለሁ። እንትኑን አንቀያይረውም፣ ከለሩን ብቻ ነው እንጂ የክሩን አይነት የምንቀይረው። አሰራሩ ያው ነው፣ አይቀየርም። ባለፈው ኬንያ እና ዳውጃ እያልን እንደሰራ ነው ማለት ነው። 1 2 3 ካልን በኋላ ይችኛዋን ነው አሁን የምንደግማት። ይችኛዋን ከለር እንወስድና በሚቀጥለው 3 እንሰራታለን። አንድ 2 3 አሁን የሚቀጥለው ይሄኛውን ከለር ጥቁሩን ማለት ነው። 1 2 3 ከዛ ይችኛዋን ፒንኳን 1 2 15 ስለሆነ ብዛቱ 3 አድርጌ ነው ያከፋፈልኩት። ከዚህ በኋላ በዚሁ በከለሩ በራሱ በዚሁ በከለሩ አንድ ዙር እንሄድበታለን። እዚሁ ላይ በሚያሳየን ሌላ አላረኩበትም፣ በራሱ ነው የምሄደው። አሁን ይችን ጥቁሯን አመጣና በዚች እሰራለሁ ማለት ነው። ከዚያ ደግሞ ይችኛዋን አሁን ከለሮቹን ቦታቸውን እንቀያይራለን። በፒንኩ ላይ ጥቁር፣ በጥቁሩ ላይ ደግሞ ፒንኩን እያደረግን ነው የምንሰራው ማለት ነው። አሁን ቀጥለን ይሄ ጥቁሩ ነው። ቁጥሩ ያው 3 ስለሆነ 3 ነው የምናደርገው። ከዚያ ፒንኩን አሁን ደግሞ ጥቁር
አሁን ይሄንን አሁን ቀይረን የሰራነውን እንሄድበታለን። በራሱ አንድ ዙር እንጨምራለን። አያችሁ አሁን ልክ የለበስኩት የዚህን ዲዛይን ነው እዚህ ላይ ያደረኩት። ከዚህ በኋላ ደግሞ በሚቀጥለው በዚህ በጥቁሩ ላይ ፒንኩን እናረጋለን፣ በፒንኩ ላይ ደግሞ ጥቁሩን እናረጋለን። እንደዚያ እያደረግን 2 ዙር ካዞርን በኋላ አሁንም ቦታውን እየቀያየርን የክሩን ቦታ እየቀያየርን እስከምንፈልገው ርቀት ድረስ እንሰራለን ማለት ነው። እና ይሄ አይነቱ ነው። ከዚህ ጋር ይሄው ይመሳሰላል። ይሄ ግን ውስጡ ጀርባው እንደዚህ ነው የሚሆን ከውስጥ የሚለበሰው ማለት ነው። እና በዚህ አይነት ያው እንግዲህ እናንተም በምትፈልጉት አይነት ከለር ለምትፈልጉት ነገር ትጠቀማላችሁ፣ ተጠቀሙበት። ይሄንን ሹራብ ማድረግ እንችላለን፣ ኮፍያ ማድረግ እንችላለን። በዚህ ከወደድ ነው የተለያየ ቀሚስ ማድረግ እንችላለን፣ እንደፈለገን ማድረግ እንችላለን ማለት ነው። እንግዲህ ለዛሬ ያው ድጋሚ በሁለተኛ ጊዜም ቢሆን በደንብ እንዲገባችሁና እንዲታወቅ ብዬ ይዤ የቀረብኩት ይሄንን ነው። ደህና ሁኑልኝ፣ በሰላም ያገናኘን። ስሩትና ሞክሩት። ስሩት። ዝም ብሎ አይቶ ማለፍ ሳይሆን ስትሰሩት ነው ፍላጎቱም የሚመጣ ደስ የሚላቸው። የምትሰሩት ነገር ምን ላይ እንደሚደርስ ትጓጉና ብዙ ነገር መስራት ትችላላችሁ። እሺ ደህና ሁኑልኝ ውዶቼ። ለዛሬ እዚህ ላይ እናበቃለን። ቻው።